ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሀይ ከብዙ ቆይታ በኋላ እንግዲህ ተመልሰናል። ጠፍተን አልቀረንም። ዛሬ ደግሞ ማሳያችሁ ፀጉራችንን ከታጠብን በኋላ እንዴት ፕሮቴክት እናደርጋለን የሚለው ነው ማሳያችሁ። ዛሬ ደግሞ ፀጉሬ እንደምታዩት አሁን የታጠብኩት እርጥብ ነው። እንደምታዩት የኔ ፀጉር እዚህ አካባቢ ያለው ፀጉር ሌላ ፀጉር ነው በሉት፣ በጣም ይከረድዳል። እዚህ አካባቢ እነዚህ መሀል ምናምን ያለው ደግሞ ለስላሳ ነው ማለት ነው። ቁጥሩን ለማሳየት አሁን እንግዲህ ዋናው ፀጉራችንን ከታጠብን በኋላ ያለው ፕሮቴክሽን የምናደርገው ነገር ነው ለፀጉራችን ዋናው ማሳደጊያ ምንጭ የሚሆነው። እኔ እውነት ለመናገር ፀጉሬን ከታጠብኩ በኋላ የማደርገው ነገር ነው በጣም ለውጥ ያመጣልኝ። ፀጉሬ ከድሮም ደህና ነው፣ ትንሽ ተፈጥሮም አለው። ነገር ግን ደግሞ እዛው የቆመ ነበረ። በቃ አንድ አይነት ፀጉር ነው፣ ተመሳሳይ ፀጉር ነው። ሊበጣጠሳል ያጥራል እንጂ የተሻለ አይመጣም ነበር። ግን ከመታጠቤ በፊትና ከመታጠቤ በኋላ ያለውን ሩቲኔን ሳስተካክል ግን ሁሉ ነገር ተቀየረ ማለት ነው። እንደዚህ መርዘም ጀመረ፣ መፋፋት ጀመረ፣ ጥቁረቱም አሪፍ ሆነ፣ የፊት ለፊት ፀጉሬ ማደግ ጀመረና በጣም ልዩነት አለው ከመታጠብ በፊትና ከመታጠብ በኋላ የምታረጉት ነገር። ኦኬ እንግዲህ እኔ በርጥቡ ያደረኩት አሁን ምንድነው ሁለት ቦታ ከከፈልኩት በኋላ የሞቀ ቅባት ነው እኔ የምቀባው። ሁሌ ባለፈውም እንዳልኳችሁ የሞቀ ቅባት ነው የምቀባው። ማንኛውንም ቅባት ቢሆን ችግር የለውም ለፀጉራችሁ ከላይ ለምትቀቡት ይሄን ያህል ባትጨነቁ ችግር የለውም። ፈሳሽ ቅባት ነው እኔ የምቀባው። ፈሳሽ ቅባቱን ካሞቃችሁት በኋላ ሞቀ ውሃ ውስጥ አድርጋችሁ ካሞቃችሁት በኋላ ቀጥታ ወደ ፀጉራችሁ ማድረግ ነው ማለት ነው። ግን በምታደርጉበት ጊዜ ፀጉራችሁ የራሰ ወይም ደግሞ እርጥብ መሆን አለበት። ፀጉራችሁ ከደረቀ ቅባቱ እርጥበቱን ሎክ ያደርግላችሁ ማለት ነው። ግን ፀጉራችሁ ካልደረቀ በዛው እርጥበቱን ሎክ ያደርግላችኋል ወይም ደግሞ እርጥበቱ ባለበት እንዲቆይ እንደዛው ሞይስቸራይዝ እንዲሆንላችሁ ፀጉራችሁ እንዳይደርቅ ያደርግላችኋል። እና እንደምታዩት መጀመሪያ በሁለቱም በኩል የከፈልኩትን የሞቀ ቅባት ፈሳሽ ቅባት ካደረኩኝ በኋላ እንደዚህ ሁለት ቦታ ጎነጉነዋለሁ። ከፈለጋችሁ በዚሁ መተው ትችላላችሁ። ግን ነገ ወደ ስራ ስትሄዱ ምናምን መፍታት የምትፈልጉ ከሆነ አሪፍ ስታይል እንዲሆንላችሁ ወይ ቁጥርጥር ወይ ትዊስት ብታረጉት በጣም አሪፍ ነው። እና አሁን እኔ የምቀባው አሁን ይሄ እንደምታዩት በጣም ሻይን አድርጓል። ጫፉ ድረስ ነው የተቀባሁት። በጣም ሻይን አድርጓል። ኦሬዲ ፀጉሬ እየደረቀ ነው፣ ግን ይሄ ማብረቅረቁንና ሻይን ማድረጉን አልተወም። ምክንያቱም ምንድነው በፈሳሽ በተቀባሁት ፈሳሽ በሞቀ ቅባት ምክንያት ነው። የሞቀ ተቀቡ። የሞቀ ባይሆንም ችግር የለውም፣ ግን የሞቀ በሚሆንበት ጊዜ በደንብ በጣም ጥቁረቱን መልሶልኛል እኔ የሞቀ ቅባት። ለዛ ነው ለኔ ስለጠቀመኝ ነው የምነግራችሁ። እንግዲህ ጫፍጫፉን እንደዚህ ቤት ውስጥ ቆረጥ ብታረጉትም ችግር የለውም። መንታዎች ይኖራሉ። መንታ በሚኖርበት ጊዜ ደግሞ ስታበጥሩ ፀጉራችሁን ጫፍ ላይ የመያዝ ጫፍ ላይ የመበጠስ ይህ ፀጉር የመነቃቀል ነገር ያመጣልና መንታ ሁል ጊዜ ባይሆንም ቢሆነ ጊዜ አንዴ በ6 ወር ምናምን ብትቆርጡት ራሳችሁ አሪፍ ነው። ፀጉር ቤት ባትቆረጡት እመክራለሁ። ምክንያቱም ፀጉር ቤት በጣም ይጎዷችኋል ሲቆርጡ። ስለዚህ ራሳችሁ እያያችሁ ራሳችሁ ብትቆርጡት ፀጉራችሁን ሳትጎዱ ጥሩ ሪዛልት እንዲያመጣ ታረጉታላችሁ ማለት ነው። እንደዚህ መንታውን ከቆረጠም በኋላ
ሌላ ለሞይስቸራይዝ ሎክ እንዲያደርግልን የምንጠቀመው ምንድነው? ብሉ ማጂክ ነው እኔ የምጠቀመው። እናንተ ማንኛውንም ጭቃ ቅባት መጠቀም ትችላላችሁ። የተስማማኝ እሱ ስለሆነ እኔ በሱ እንትን እያልኩኝ ነው እየተጠቀምኩኝ ነው። እና ከፈለጋችሁ ትዊስት፣ ከፈለጋችሁ ሹሩባ፣ ከፈለጋችሁ ደግሞ ቁጥርጥር። እኔ ግን ቁጥርጥር የሚያመጣው ሪዛልቱ አሪፍ ስለሆነ ቁጥርጥር ነው የምሰራው። ይሄን ሁሉ ካደረጋችሁ በኋላ መርሳት የሌለባችሁ ቆዳችሁ መቀባት ነው። ቅባት ቆዳችሁን ደግሞ ስትቀቡ ቅድም እንዳልኳችሁ ማንኛውንም ፈሳሽ ቅባት ሳይሆን ለእናንተ ጸጉር የሚስማማውን አሪፍ ለጸጉር እድገት የሚጠቅመውን ነው ቆዳችሁን መጠቀም ያለባችሁ። ምክንያቱም እንደምታውቁት የሁላችንም ጸጉር የሚያድገው ከጭንቅላታችን እስከሆነ ድረስ ጭንቅላታችንን በደንብ መንከባከብና የሚያሳድጉ ቅባቶችን መቀባት አለብን ማለት ነው። ዋናው እሱ ነው። ግን ጸጉር ጫፍ ላይ በምትቀቡበት ጊዜ ግን ማንኛውንም ፈሳሽ ቅባት ብትቀቡ ሞይስቸራይዘሩን ለመያዝ ስለሆነ እርጥበቱን በዛው ለማቆየት ስለሆነ ችግር የለውም ማለት ነው። ነገር ግን ቆዳችሁን በምትቀቡበት ጊዜ ቆዳችሁ እርጥብ ይሁን። በእርጥበቱ መጠቀማችሁ አሪፍ ነው። በደረቅ ላይ ብታረጉት ውስጥ የመግባት እንትኑ የቀነሰ ነው የሚሆነው። እዛው ጋር ነው የሚቀባው እንጂ ወደ ውስጥ አይገባም ማለት ነው። ስለዚህ ለቆዳችሁ የምትጠቀሙትን ሄር ግሮዝ ኦይሎች መለየት አለባችሁ ወይም ደግሞ መምረጥ አለባችሁ ማለት ነው። እና እንደዚህ እሰራዋለሁ። አሁን ኦልሬዲ ሶስት ቦታ ነው የምሰራው፣ ምክንያቱም ነገ ስለምፈታው። እንደዚህ አድርጋችሁ ጊዜ ራሱ ባይኖራችሁ ትንሽ 3 ቦታ ምናምን ሰርታችሁ ታሳድራችሁት ነገ ስትፈቱት ያማረ ጥቁር የሆነ ጸጉር ታገኛላችሁ ማለት ነው። ውድ የዩቲዩብ ቤተሰቦቼ እና ሰብስክራይብ እያደረጋችሁ ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እናንተ ላይክ ማድረጋችሁ፣ ኮሜንት መጻፋችሁ እኔን ያበረታታኛል። እንዲሁም ደግሞ ምን መስራት እንዳለብኝ ምን እንደምትፈልጉ ኮሜንት ላይ ብትጽፉልኝ እኔ የማውቀውን ሁሉ ላካፍላችሁ ዝግጁ ነኝ ማለት ነው። ስለዚህ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ደግሞ ቪዲዮን በምታዩበት ጊዜ እስከ መጨረሻው ብታዩ ትጠቀማላችሁ ማለት ነው። ኦኬ እሺ፣ ሰብስክራይብም ካረጋችሁ፣ ላይክም ካረጋችሁ፣ ኮሜንትም ከጻፋችሁ አሁን ዛሬ ወደምናወራበት እስቲ ጥቅሙን ልንገራችሁ። ሞይስቸራይዝ በምታደርጉበት ጊዜ ወይም ደግሞ ከታጠባችሁ በኋላ የምታደርጉት ሞይስቸራይዝ ጥቅሙን 1-2 ብዬ ልንገራችሁ። መጀመሪያ እንደነገርኳችሁ በዛው እርጥበቱ እንዲቆይ ያደርጋል። ከታጠብን በኋላ ይሄ የሚደርቀው ነገር እንዳይሆንብን እርጥበቱን ሎክ ያደርገዋል። ሌላው ደግሞ ፍሪዝ የሚሆነው ይሄ አሁን ስንፈታው ምናምን የሚመጣው ፍሪዝ ይሄ በጣም የተመነጫጨረ የደረቀ ፍሪዝ ሳይሆን ይሄ ያማረ ፍሪዝ፣ የሚያብረቀርቅ ሻይን የሚያደርግ ፍሪዝ ነው የሚሆነው። ሌላው ደግሞ ጸጉራችሁን ከመሰነጣጠቅ፣ ከመንታ እንዲሁም ደግሞ ከመሰባበር ያድንላችኋል ማለት ነው። ምክንያቱም ሞይስቸራይዝ ሆኗል። ስለዚህ ምንም አይነት መሰነጣጠቅ ወይም ደግሞ ይሄ ጫፉ ላይ መንታ የምንለው የሚከፈለው እሱ ነገር በጭራሽ አይኖርም ማለት ነው። እንደዚህ አይነት ነገሮች በምናደርግ ጊዜ እሱን በደንብ ይቀንስልናል። ስለዚህ ሞይስቸራይዝ ማድረጋችን ጸጉራችን እንዳይሰነጠቅ እንዳይሰባበር ያደርግልናል ማለት ነው። በተለይ ፍሪዝ በምናደርግበት ጊዜ ድሮ ልጆች ሆነን ፍሪዝ ስናደርግ በውሃ ብቻ ነው የምናደርገውና በጣም የመሰባበር ክስክስ ብሎ የመውደቅ አጫጭር ጸጉሮች የመውደቅ ነገር ያሳያል። ሌላ ደግሞ ጥቅሙ ምንድን ነው? በቀላሉ እንድናበጥር ያደርገናል። ምንም አያታግለንም። እንደምታዩት ምንም እያታገለኝ አይደለም ስሰራው፣ ምንም የሚያያዝ ነገር የለም። ዝም ብሎ ነው እጄ እየሰራ ያለውና በደምብ እንድናበጥረው እንዲሁም ደግሞ ስንሰራው እንዳያስቸግረን ያደርገናል ማለት ነው። ሌላው ደግሞ ቅድም እንደነገርኳችሁ ጸጉራችሁ አብረቅራቂና ሻይን በደንብ የሚያደርግ ጸጉር ይሆናል፣ ጥቁር ይሆናል በእርጥቡ የምትጠቀሙበት ጊዜ። ሌላው ደግሞ ምንድን ነው ፕሮዳክታችን ራሱ የምንጠቀመው ፕሮዳክት እንዲሰራ
ያደርጋል፣ በደንብ እንዲሰራ ያደርጋል። ምክንያቱም ደረቅ ፀጉር ላይ የምንጠቀመው ፕሮዳክት እና እርጥብ ፀጉር ላይ የምንጠቀመው ፕሮዳክት እኩል አይደለም። ስለዚህ ፕሮዳክታችን በደንብ እንዲሰራ ያደርግልናል ማለት ነው። ይሄ ሁሉ ጥቅም ነው ያለው። እንግዲህ ሌሎች ጥቅሞች ራሱ አሉት። በደንብ እናንተ ደግሞ ጥቅሙን የምታዩት ልክ ራሳችሁ ላይ አፕላይ ስታደርጉ ፀጉራችሁ ምን ያህል ለውጥ እንዳመጣ ስታዩ ይገባችኋል ማለት ነው፣ ምን ያህል ጥቅም እንዳለው እና ለእኔ በጣም ሰርቶልኛል፣ በጣም አሪፍ አድርጎልኛል ፀጉሬን። ይሄ ትክክለኛ ለውጥ ያመጣው እሱ ነውና በደንብ ተጠቀሙት። ከታጠባችሁ በኋላ ፀጉራችሁን እንደዚሁ ውሃ እንደያዘ ጠቅልላችሁ አታስቀምጡት፣ እሱ እንዲጎዳባችሁ ያደርጋል ማለት ነው። እንግዲህ በምን እንደዚህ ሞይስቸራይዝ እናካላችሁ እኔ ያሳያችሁ እንግዲህ በሞቀ ቅባት ነው በብዛት የማገኘው፣ አጠገብ የማገኘው የማያለፋኝ እሱ ስለሆነ የሞቀ ቅባት ነው የምጠቀመው። ነገር ግን እናንተ ሊቪንግ ኮንዲሽነር እንዲሁም ደግሞ ከርሊንግ ክሬሞችም ሊሆን ይችላል፣ ሞይስቸራይዝ ክሬሞችም ሊሆን ይችላል። እነሱን መጠቀም ትችላላችሁ እንደ ፍላጎቶቻችሁ። ነገር ግን እንደዚህ በቀላሉ ቤት ውስጥ በማገኘው ነገር ሁሌ መግዛት በማይጠበቅብኝ ነገር ማድረግ ከፈለኩ ግን እንደዚህ አደርጋለሁ። እንደምታዩት ፀጉሬን ጨርሼዋለሁ። በደንብ ይታያቸዋል ብዬ አስባለሁ። በጣም ሻይን አድርጓል፣ ጥቁር ነው፣ በጣም ነው የሚያምረው እና ይሄንን ነገር በምፈታበት ጊዜ በጣም አሪፍ የሆነ ከርል አገኛለሁ ማለት ነው። ሁላችሁም ሰብስክራይብ እና ሼር ማድረግ እንዳስረሱ። ስለተከታተላችሁኝ አመሰግናለሁ። ወዳችኋለሁ። ባይ ባይ።